ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በጣም ያሳዘነኝ በጣም ሰው መሆን ያስጠላኝን ነገር ነው ይዤላችሁ የመጣሁት። ይሄንን ዩቲዩብ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሁልጊዜ ትብብራችሁ አይለየኝ ነው የምለው። ይሄ የሙ ዩቲዩብ ነው። ብዙ ጊዜ አንዳንዴ ሰው መሆን የሚያስጠላችሁ ጊዜ የለም? እኔ አሁን ላይ ሰው መሆን ራሱ እያስጠላኝ ነው። ልጆች እንዴት እንደሚያድጉ ግራ እየገባን ነው። እኔ በበኩሌ አንድ እናት ማለት ነው ግራ ገብቶኛል። የ8 አመት ልጅ እኮ ማለት ገና ህፃን ልጅ ናት። ክፉ ደግ እንኳን በስነ ስርዓት ማትለይ፣ ክፋት የቱ ጋር ተንኮል የቱ ጋር እንደሆነ ራሱ የማይገባት ልጅ ናት ማለት ነው። የዚህን ያህል ለምንድን ነው ግን እርስ በርሳችን ልንጨካከን የቻልነው እንዴ? ምን ይገርማል ታዲያ የሰው ሀገር ቢጨክንብን? አንዳንዴ እኮ ግርም ነው የሚለው ለምን የሰው ሀገር ጨከነብን ብለን ማለት ነው ያዙ ይልቀቁኝ እንላለን። የሀገራችን ዜጋ እንዲህ ካደረገን የሌላ ሀገር ዜጋ ቢጨክን ምን ይገርማል እንዴ? ምን ይገርማል? አይገርምም እኮ። እቺ ልጅ አሁን ገና የ8 አመት ልጅ ናት። የ8 አመት ከመድፈራቸው ማለት ነው ሰቅለው መስቀል ማለት ምን ያህል ክፋታችን። እኔ እኮ ከእንስሳ አሁን ላይ እኔ ብዙ ጊዜ እናገራለሁ፣ ከሰው እንስሳ እየበለጠ ነው። በአስተሳሰብ እንስሳ እየበለጠ ነው። ምክንያቱም እንስሳ ከአቅሙ ከሚሆነው ጋር ነው እንጂ እንደዚህ አይነት የወረደ ተግባር የሚሰራ እንስሳ ራሱ የለም። እኛ ከእንስሳ በልጠናል። እኛ ከሰይጣን በልጠናል። ሰይጣንን እኛ ተንኮል እያስተማርነው ነው። ድሮ ሰይጣን ነበር አሳሳተን የምንለው፣ አሁን እኛ ነን ሰይጣንን እያሳሳተን ያለ ነው። ምንድነው ይሄን ያህል? እናንተ እህት የላችሁም? እናታችሁ ሴት አይደለች? ነገ እናንተ ሴት ልጅ አትወልዱም? ነገ ሴት ልጅ አታገቡም? ኧረ እባካችሁ እንተሳሰብ። ኧረ እባካችሁ የዚህን ያህል ጭካኔ፣ የዚህን ያህል ክፋት ማለት ነው የሰው ልጅ ላይ ክፋት። እኛ ኢትዮጵያ በክፋት አንታወቅም፣ በደግነት ሰው በማባበል ሰው ጋር ተስማምቶ በመኖር ነው እንጂ አሁንማ ስማችን በመድፈር ቁጥር 1 ወጥተናል። ተው ግን ነውር ነው። እውነት ለመናገር ነውር ነው። ምን ሆናችሁ ነው ግን? እንዴትስ? ምን አይነት ሰውስ ነው? እችን የ8 አመት ልጅ የምታሳዝን ሮጣ ያልጠገበችን ልጅ ማለት ነው መድፈር ማለት ምን ማለት ነው? ፍትህ እኔ አሁን ላይ ማለት ነው ፍትህ ለሴቶች ነው የምለው። እኔም ሴት ነኝ፣ ሴት ልጅ አለኝ። ነገ ምን እንደሚፈጠር አላቅም። ስለዚህ ማለት ነው ፍትህ በቃ ለተቸገረው ሁሉ። አሁን እቺ ልጅ ቤተሰብ በምን አይነት ቃል ነው የሚያጽናናቸው? ምን አይነትስ ንግግር ነው የሚያሳምናቸው? ኧረ ባካችሁ እንደ ሰው እናስብ፣ እንደ እንስሳ እናስብ። እንደ እንስሳ ማሰብ ጥሩ አይደለም። እንደ ሰው ብናስብ ጥሩ ነው። በጣም ነው የምታሳዝነው ስታዩት። እንኳን አይደለም ይሄን ሁሉ ተግባር ሊፈጸምበት ማለት ነው እውነት ለመንካት ራሱ ማለት ነው ታሳዛለች። ስለዚህ ባካችሁ ነው የምለው። እኔ ሌላ ምንም የምናገረውም ነገር የለኝም አሁን ላይ ማለት ነው። ንግግርም ጩኸትም እየገባን አይደለም። እኛ ወንዶች ወይንም ደግሞ እኛ ኢትዮጵያውያኖች አሁን ላይ ማለት ነው ጭንቅላታችን ዝቅ ያለ የመጨረሻ ደረጃ ላይ ደርሰናል። በጣም ነው ማዝነው። በጣም ነው የምታሳዝኑት። እንደዚህ አይነት ተግባር የምትሰሩ ሰዎች እኔ ምንም ልላችሁ አልችልም። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበለልኝ ባይ